ይህች ዕለት ትልቅ ሕንፃ የታነጸበት ፍጡር የፈጣሪ ማድሪያ ለመሆን የተዘጋጀበት ነው አለ። በማኅፀኗ ያለችው እመቤታችን የሞተውን አስነሳችው። ሳሚናስ ብድግ ብሎ ተነሳ። የሞተው ወገኖች ተነሳ ብድግ ብሎ። ሶስት ልደት እናከብራለን። አንድ የጌታ፣ ሁለት የማማን ልደታን፣ ሶስተኛ የዮሐንስን። እመቤታችን ካሏ 33 በዓላት የቱን ነው የምትወጂው ስትባል ልደቴን አለች። እግዚአብሔር የተመሰገነ ይሁን። ልደቴን አለች። እኛም የእሷ ልደት የማ ልደት ነው? የእኛ ልደት ነው። እኛ ልደታችን ዕድሜ እየቆጠርን ካከበርን የነፍሳችን ነፃነት የስጋችን ነፃነት የታተመበት ማኅተማችን ፊርማችን እግዚአብሔር ወደ ዓለም የመጣባት የእሷ ልደት ያላከበርን የማን እናከብራለን? ቅዱስ ያሬድ ማርያምስ ከጥንት ጀምሮ በአዳም ባህር ውስጥ እንደ ነጭ ዕንቁ ታበራለች አለ ታላቁ አባት ቅዱስ ያሬድ። አባ ሕርያቆስ ድንግል ሆይ በኃጢአት ፍትወት የተጸነስሽ አይደለሽም፣ በሕግ በሩካቤ ከሐናና ከኢያቄም እንጂ አላት። ሕይወቷ ሰባኪ ስለሆነ ወገኖቼ ተጨንቃ ርብቃ ተመልከቱ፣ ልጅ ስጠኝ አለችው። ይህን መጽሐፍ በውል አጥኑት። እኔ በእግዚአብሔር ቦታ ነኝ ምን እያልሽ ነው አላት። ልጅ ስጠኝ በቃ። በዚህን ጊዜ ይስሐቅ በእሷ ጸሎት አይምሮ ተጨናንቆ መጣ ወደ እግዚአብሔር ቤት። ምን አለ? ይስሐቅም ስለ ሚስቱ ወደ እግዚአብሔር ጸሎት አረገ፣ ለመነ። ስለ ሚስቶቻችሁ ጸልዩ፣ ስለ ባሎቻችሁ ጸልዩ፣ ስለ ኢትዮጵያ ጸልዩ፣ ስለ ዓለም ጸልዩ። በተወሰኑ የሀገር መሪዎች እጅ ያለችው ዓለም ካሁን አሁን ይሄን እንደ አሎሎ የምትንከባለል ኒውክሌር ያፈነዳሉ አያፈነዱም ብላ በምትጨነቅ ዓለም ስለ ዓለም ጸልዩ። ይቻላል። ይስሐቅ ስለ ርብቃ ጸለየ። ምን ይላል? ወረድ ብሎ መካን ነበረች፣ እግዚአብሔርም ተለመነው፣ ርብቃም ሚስቱ ጸነሰች። እግዚአብሔር ይችላል። አሁን ይገርማቸዋል። ሐናና ኢያቄም እነሱ ላይ ነው እግዚአብሔር ስራ ሊሰራ ያሰበው፣ ግን ዝም አላቸው። እግዚአብሔር በዝምታ መልሳለሁ። እግዚአብሔር ዝም ያላችሁ በዘገየ ተስፋ ባልተመለሰ ጸሎት የምትቆዝሙ ምንም ይሁን ጥያቄያችሁ እግዚአብሔር ይህን ጥያቄ አልቀበልም አይል፣ በዝምታ መልሳለሁ። ምናልባት የማይጠቅማችሁ ከሆነ በማይጠቅማችሁ ነገር እንዳትጠራጠሩ ያደርጋል። እግዚአብሔር ያዘገያል። በዘገየ ተስፋ ባልተመለሰ ጸሎት አትቆዝሙ። በጊዜ ረኮ እግዚአብሔር ጊዜ አለ። አሁን ዝም አላቸው። አዎ ዝም አላቸው። እነሱም የእግዚአብሔርን ጊዜ ጠበቁ። እግዚአብሔር ያሰበው ጊዜ ሲደርስ በዚያ በሐና በኢያቄም ስራውን ሊሰራ እግዚአብሔር ሰዓቱ ሲደርስ እናቱ ማማን የእርቅ ሰነዳችን ከምድር ወደ ሰማይ የተዘረጋች መሰላል የሰላሙን ንጉሥ የምትወልድ የሰላሙን አለቃ ይመጣ ዘንድ ምክንያት የሆነች ለቃል መውረድ ለስጋ እርገት ምክንያት የሆነች ስንጠራት እንኳን እሷን በጠራን ቁጥር እንታደሳለን። ህይወታችን ይለመልማል። ብዙ ነገራችን ናት። አሁን እመቤታችን በሊባኖስ ተራራ ከሀገራቸው ተሰደዋል። ይገርማችሁ ሐና እሷን ጸንሳ ሳለ እንደውም ቅዱስ እንድርያስ የቀርጤሱ ኤጲስቆጶስ ምን አለ? ይህች ዕለት ትልቅ ሕንፃ የታነጸበት ፍጡር የፈጣሪ ማድሪያ ለመሆን የተዘጋጀበት ነው አለ። ትልቅ ሕንፃ የታነጸበት የሕንፃዎች ትልቁ ምናልባት አሁን የሚሳኤል ናዳ የሚወርድባት ተባበሩት አረብ ኤምሬት ላይ ያሉ ያረዥሙ ሕንፃ አለ። ከዚህ አይበልጥ። ይሄ ሕንፃ ከምድር ወደ ሰማይ ይደርስ ትልቅ ሕንፃ የታነጸበታል። ያቺ ዕለት የተለየች ዕለት ናት። በማኅፀን ሳለች የአርሳባን ልጅ ዓይኗ የታወረውን ሐና እመቤታችን ጸንሳ ሳለ ዓይኗ የታወረው መጣችና የእመቤታችንን እናት የሐናን ሆዷን አሸችና ዓይኗን ስትነካው የጠፋው ዓይኗ በራ። ወገኖቼ ገና በማኅፀን ሳለ እግዚአብሔር ድንቅ ነገር ነው የሰራው። ከማየት የተከለከለው ዓለም ብርሃን ልትሆን ያሰበች እግዚአብሔር ያሰበልን ማማ በማኅፀን ነው ስራ የጀመረች። እንደገናም ወገኖቼ የጦሊቅ ልጅ ሳሚናስ አጎቱ ሳዶቅ ጋይዳሞ ሄዶ ሞተ። የሐና አጎቷ ነው። ቀብር መድረስ ግድ ነው። በዚህ ዓለም የማይለመድ እንግዳ ሞት ነው። ሁልጊዜ አንለምደው፣ ሁሌ አዲስ ነን። አይደለም እኛ ትቢያዎቹ ጌታም አልቅሷል። በዮሐንስ ወንጌል ምዕራፍ 11 ቁጥር 41 ላይ አለቀሰ። ያለቀሰው
ወገኖቼ ሁሉ በእጁ ነው። የሞተውን ተነስ ማለት የሚችል አምላክ ነው። ግን የነ ማርታን የነ ማርያምን ሐዘን አይቶ የኛን ሐዘን አይወድም ጌታ። አለቀሰ ይላል። አሁን ሐና አርፍዳ ደረሰች፣ ዘግይታ ደረሰች። መንገድ ላይ አስከሬኑን ሳሚናስን ሊያሳርፉ የአልጋውን አጎበሩን ቁጭ አድርገው ሳለ መጣች። እርሟን ልታወጣ እየዞረ ታለቅስ ጀመር። የአልጋውን ሸንኮር ይዛ ስታለቅስ ያ ወገኖቼ የሞተው ሳሚናስ ጥለዋ ቢያርፍበት በማኅፀኗ ያለችው እመቤታችን የሞተውን አስነሳችው። ሳሚናስ ብድግ ብሎ ተነሳ። የሞተው ወገኖቼ ተነሳ ብድግ ብሎ። አይሁድ ለምቀኝነት አይሁድ ለተንኮል አያርፉ። የሚገርማችሁ ምንድነው አሉ ደንግጠው የሞተው ሲነሳ እንዴ ሰላም ለኪሙ ለፀሐይ ጽድቅ አላት። በማኅፀኗ ያለው በሷ ማኅፀን ያለችው ሰማይና ምድርን የዘረጋውን ንጉሥ የምትወልድ እልፍ አእላፋት መላእክት የሚያመሰግኗት የተለየች ናት አሉና ተንኮል ጀመሩ። መሰደድ አለባት፣ ሁለቱም መግደል አለብናል፣ በድንጋይ መወገር አለብን ባልና ሚስቱ ሐናና ኢያቄምን። ይሄን ሲሰሙ ወደ ሊባኖስ ሸሹ። አይታችሁ እንደሆነ ሊባኖስ ከእስራኤል በካርታ ታንሳለች። በጣም ትንሽ ናት እስራኤል ራሷ። በዓለማችን በጣም ትንሹ ሀገር ባህሬን ናት፣ ጠብታ ናት። አሁን የእስራኤል ጎረቤት ናት ሊባኖስ። ወደ ሊባኖስ ሸሹ። በእጃቸው የያዙት ጥሬ ነው። ዛሬ ንፍሮን የምናነፍረው ለዚህ እኮ ጣልቃ የሚገባብን ቆሌ አድባር አውጋር እያልን እምነቱ ላይ ጥላሸት አንቀባ አይደለም። ምንም በሬ አረድን በጋረድን ምን ችግር አለ? ለባሉ ታላቅነት ንፍሮን አነፈርን ችግር የለውም። ጣልቃ ግን አናስገባ። አንቺ አድባር ታውቂያለሽ ምን ማለት ነው? ከየት የመጣ ማን ያስተማረ? ድንግል ማርያም ታውቃለሽ፣ መድኃኔዓለም ታውቃለን። ተሰደው ሄዱ። የያዙት ጥሬ ነው። በዚያ ባሉበት ሊባኖስ የሚገርማችሁ ዛፉ እመቤታችን የተወለደችበት እንግዲህ እየተካየውን ዛፋውንም አለ እስራኤል የዘኪው ዛፍ አለ። አጥሩት አጥሩ። አሁን እዚያ ዛፍ ስር ነው እመቤታችን የተወለደችው። ጌታ እኮ ከነበረበት ራቅ ብሎ በረት የተወለደ ጌታ፣ እናቱም የተወለደችው ከነበረችበት ራቅ ብላ ሰው ሀገር ነው። በስደት እኮ ነው። ዛሬ እኮ ብዙዎች ዜግነት ለማግኘት ነፍሰ ጡር የሆነ ሴት ከሀገር ይወጣሉ። የዚህ ሀገር ዜጋ ለመሆን እባካችሁ እኛ የእግዚአብሔር ዜጋ ለመሆን ቅድስት ሀገር ኢትዮጵያን አንጥላ። ያልፋል ጭጋጉ፣ ያልፋል ችግሩ። ለሰው የማይቻል ለእግዚአብሔር ይቻላል። አሁን እሷም ተሰዳ በሰው ሀገር የተወለደችው፣ ጌታም በስደት በሽሽት በእንግዶች ማረፊያ ቦታ ጠፍቶ የከብቶች ግርግም ውስጥ ገብቶ በዚያ የከብቶች ሽታ ባለበት የዓለሙ ጌታ ይገርመኛል። እዛ እኮ ነው የተወለደው። ይሄ ትውልድ ታዲያ የጌታ ልደት ያከብራል፣ የወለደችውን ግን አያከብር። የጌታ ልደት እያከበረ የወለደችው ለምን አያከብርም? ሚስትን ገሎ አማች በሽሽት ሚስትን ገለ እናቷ ጋር ሄደ ገደልኩለት ትላለህ። እንደዛ እኮ ነው። ጌታን ወደ እናት እንዴት ጠላል? አክብር አባከ ወእመከ ዘጸአት ላይ አባት እናትን አክብር ካለ ይሄን ብሎ ያስተማረውን ጌታ እናቱን ካላከበርክ እንዴት ያከብራል? በነገስታቱ ጊዜ እስከ ደርግ ግንቦት አንድ ዝግ ነው። ካላንደር ይዘጋዋል። ታውቃላችሁ አይደል? ግንቦት አንድ ዝግ በደርግ ጊዜ ነው የቀረው። 3 ልደት እናከብራለን። አንድ የጌታ፣ 2 የማማን ልደታል፣ 3ኛ የዮሐንስን፣ 3ቱን እናከብራለን። ያ በዓል በዚያን ዘመን አሁን በፍቅር በአንድነት እግዚአብሔር ብዙ ወጣቶችን አስደስቶ በተለየ መልኩ በፊት መከበር ስላለበት ነው የምናከብረው። አሁን እንዲሆነበት ምክንያት ስንጎዳ ነው የምናየው፣ ስናጣ ነው። ከጎናችን ሰው ሳይኖር ነው እንበረታለን። ብዙዎች ምሳሌ መጥቀስ ይቻላል ወገኖቼ። እንግዲህ ኢያቄም ነጭ ርግብ መጣ በራሴ ላይ ተቀምጣ በራሴ ላይ ወርዳ በጆሮዬ ገብቶ በማኅፀኔ ስተኛ አየሁ ያለው ብስራተ ገብርኤልን ወገኖቼ በጆሮዋ ሰምታ በግብረ መንፈስ ቅዱስ መወለዷን ነው። የምትጸንሰው ንጽሕት ርግብ የተባለችው እመቤታችን የምትወለድ መሆኗን ሲያጠይቅ ነው። አስቡ። ብዙ ህልም ይላል ባለበት ብዙ ከንቱ ነገር አለ። መክብብ 5:7 የነሱ ህልም ልክ ነበረ። በተመሳሳይም ኢያቄም ህልም አየ። 7ቱ ሰማያት እንደ መጋረጃ ተመልከቱ ተገልጸው ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየዋል። በህልሙ የተገለጸለት የእመቤታችን ልደት አስቀድሞ በነቢያት የተነገረ ከሆነ በሐዋርያት
በሊቃውንት ሁሉ በየጊዜው ዛሬም እየተነገረ ነው። ለምንድን ነው የምናከብረው? የመጀመሪያው በዓሉን የምናከብረው ሰዎች ልደታቸውን ያከብራሉ። እንኳን ተወለድክልን፣ እንኳን ተወለድሽልን ብለን እናከብራለን አይደል? ሻማውን ለኩሰን እንደ አቅማችን ዳቦውን ጋግረን፣ አሁን እንኳን በኬክ እየተለወጠ ነው። የኬክ ፕሮግራም ቆረሳ፣ የዳቦ ቆረሳ ለምን አይቻልም? ድፎ ለምን አይቀርም? ኬክን እሱ ለምን አይተካም? ይሄ መጣን ነገር እንመልሰው ባካችሁ። ልክ ሰርግም ይሁን ልደትም ይሁን ትልቁ ፕሮግራም ከተጠናቀቀ በኋላ ማሰሪያው ኬክ ቆረሳል ይባላል። የኬክ ድፎውን ዳቦ ይጋገር። ኢትዮጵያዊነትን ወገኖቼ ልደታችን እናከብራለን። በሉቃስ ወንጌል ምዕራፍ 1 ቁጥር 14 ላይ ቅዱስ ዮሐንስ ሲወለድ በመወለዱ ብዙዎች ደስ ይላቸዋል ይላል። ዮሐንስ በመወለዱ ደስ ካላቸው የእግሩን ጫማ ልፈታ አይገባኝም፣ የእግሩን ጫማ ልነካ አይገባኝም ያለው ዮሐንስ እሱን የወለደች በመወለዷ እንዴት ደስ አይልም? ደስ ብሎናል እማማ በመወለድሽ፣ ደስ ብሎናል ድንግል በመወለድሽ፣ ደስ ብሎናል። ዮሐንስ በመወለዱ ብዙዎች ደስ ካላቸው እመቤታችን በመወለዷ ብዙዎች ደስ ይላቸዋል። የመጀመሪያ ይሄ ነው። ሌላው የጌታን ልደት ካከበርን የእናቱን ልደት ለምን አናከብር? ሶስተኛው በዚህ በቀደመው ዘመን የቤተ መቅደስ በዓል ይከበራል። በዮሐንስ ወንጌል ምዕራፍ 10 ቁጥር 22 አንብቡት። ምን ይላል? በኢየሩሳሌም የመቅደስ መታደስ በዓል ሆነ፣ ክረምትም ነበር ይላል። የቤተ መቅደስ በዓል ከተከበረ አማናይቷ ቤተ መቅደስ፣ ይሄ ቤተ መቅደስ በረድኤቱ የሚያድርበት በክብሩ የሚገለጸው በብሉይ ኪዳን የቃል ኪዳኑ ታቦት ላይ አስቡ። አሁን በብሉይ ኪዳን የነበረው ብዙ ነው ስርዓቱ። በአዲስ ኪዳን ቅዱስ ሥጋውና ክቡር ደሙ ነው። በብሉይ ኪዳን የነበረ የቤተ መቅደስ መታደስ በዓል ከተከበረ ህንፃውን አክብረን ካከበርን እውነተኛይቱ ህንፃ እውነተኛይቱ ቤተ መቅደስ በ3 ዓመቷ ቤተ መቅደስ ወደ ቤተ መቅደስ የገባችው እመቤታችን እንግዲህ ጌታ የተወለደው ከሷ ነው። የቤተ መቅደስ መታደስ በዓልን ካከበርን ቀን ከተሰጠው እውነተኛይቷን ቤተ መቅደስ ለምን አናከብር? መጽሐፍ ቅዱሳዊ ነን። ሌላው በተአምረ ማርያም ላይ ምክንያቱም ይሄን የምጠቅሰው መጽሐፍ ቅዱስ ያልተካተቱ ምሉዕነት የሌላቸውን ታሪኮች በአዋልድ መጽሐፍ እንዲካተቱ ያደርጋል። ለምሳሌ አንደኛ ዜና ምዕራፍ 29 ቁጥር 29 ላይ የንጉሱን የዳዊትን የፊተኛውን ታሪክ የኋለኛውንም በነብዩ ናታን በነብዩ ጋድ ታሪክ ተጽፏል ይላል። ነብዩ ናታን ነብዩ ጋድ መጽሐፍ የላቸው። ግን ምን አለ? በአንደኛ ዜና መጽሐፍ ውስጥ ላይ ያለው አንደኛ ዜና 29 29 ምሉዕነት የሌለውን ያላየነውን የነብዩ ጋድን ትንቢት የናታንን ትንቢት አንድም አታገኙም። 80 ላይ አታገኙም። ግን እንደ ማስረጃ ጠቀሰው። ተአምረ ማርያም እንደ ማስረጃ እንጠቅሳለን። በአፄ ዘርዓ ያዕቆብ ዘመን ከአረብኛ ወደ ግዕዝ የተተረጎመው የእመቤታችንን ተአምር ኢትዮጵያ ውስጥ ያሉትን አካቶ ያዘው። ተአምረ ማርያም ላይ ምን ይላል? እመቤታችን ካሏ 33 በዓላት የቱን ነው የምትወጂው ስትባል ልደቴን አለች። እግዚአብሔር የተመሰገነ ይሁን። ልደቴን አለች። የምወደው የልደት በዓሌን ነው አለች። እኛም የእሷ ልደት የማን ልደት ነው? የእኛ ልደት ነው። እኛ ልደታችን እድሜ እየቆጠርን ካከበርን የነፍሳችን ነፃነት የስጋችን ነፃነት የታተመበት የእርቅ ሰነዳችን ማህተማችን ፊርማችን እግዚአብሔር ወደ ዓለም የመጣባት የእሷ ልደት ያላከበርን የማን እናከብራለን? ቅዱስ ያሬድ ማርያምስ ከጥንት ጀምሮ በአዳም ባህር ውስጥ እንደ ነጭ ዕንቁ ታበራለች አለ ታላቁ አባት ቅዱስ ያሬድ። አባ ሕርያቆስ ድንግል ሆይ በኃጢአት ፍትወት የተጸነሽ አይደለሽም፣ በሕግ በሩካቤ ከሐናና ከኢያቄም እንጂ አላት። ሕይወቷ ሰባኪ ስለሆነ ወገኖቼ አንዷ ወገኖቼ ኢቲ ለማ ይቺ ኢቲ ለማ ያላት አንድ ለእናቷ ለእኛም አንድ ናት። እማን ደራደርባት ትምክህታችን በረከቷ በሁላችን ላይ ይደር።